በዛም አላበቃም። ደርግን አሸንፋችሁ ስልጣን ከተቆጣጠራችሁ በኋላ የኤርትራ ህዝብ ሪፈረንደም ከማካሄዱ በፊት ከማንም የዓለም ሀገር ከማንም ድርጅት ቀድማችሁ ለኤርትራ ነጻነት ዕውቅና ደብዳቤ ጽፋችሁ ነው የሰጣችሁት። የኤርትራ ህዝብን በሪፈረንደሙ ከባርነትና ከነጻነት የጠበበ አማራጭ ውጭ ሌላ አማራጭ እንዲቀርብ እንዲያደምጥ አላደረጋችሁ። በዚያ ድርድር ወቅትም ወይም በዚያ ሂደትም የኢትዮጵያ የባህር በር ጥያቄ አጀንዳ ሆኖ ለውይይት እንዲቀርብም አላደረጋችሁ። የውጭ መንግስታት ተወካዮች ዲፕሎማቶች ሳይቀሩ በዚህ ሂደት የኢትዮጵያ የባህር በር ጥያቄ መነሳት አለበት ሲሉ እንኳን ከናንተ መሪዎች ሲባሉ የነበረው አፋችሁን ዝጉ ነው። በዚህ በተዛባ ሁኔታ ታሪክ ይቅርብ ሊለው በማይችል መልኩ ኢትዮጵያ የባህር በሯን ካጣችም በኋላ ኢትዮጵያንና ኤርትራን በሚመለከት ያራማዳችሁት አቋም ትልቅ ስተት የነበረ ነው። ኤርትራውያኖች በኢትዮጵያ ጉዳይ ወሳኞች፣ ፈላጮች፣ ቆራጮች እንዲሆኑ ነው ያደረጋችሁት። በዛ የሁለት ሀገር ግንኙነት ሳይሆን የሁለት ድርጅት ግንኙነት አካሄድ በባድመ ጦርነት እንዲፈነዳና ምናልባትም በ30 አመቱ ጦርነት ከሞተው ህዝብ በግማሽ የሚያክል ህዝብ ባድመ ላይ እንዲሞት ምክንያት ነው የሆናችሁት። ይሄ ሂደት በአጠቃላይ ሲከሰት የተከበሩ አቶ ሰየም ኢህአዴጎችም አንድ ላይ ነበራችሁ። ስለዚህ የኢትዮጵያን ጥቅም አሳልፎ የመስጠት ጉዳይ በባድመ ጦርነት አይደለም የተጀመረው፣ ከዛ በፊት ረጅም እድሜና ታሪክ ያለው ነው። ይሄን አምነን መቀበል ይገባል። እንዲህ ነበረ አቶ ልደቱ አያሌው ስለ ኤርትራ የሚሰብኩት፣ ስለ ቀይ ባህር የሚደሰኩሩት፣ ስለ አሰብ የሚንገበገቡት። እኛ ትንታግ ተናጋሪ የኢህአዴግ ሹማምንትን ፊት ለፊታቸው አስቀምጠው ዶቃ ማሰሪያቸው ድረስ ሲነግሯቸው የነበሩ ደፋር ኤርትራን አስገንጥላችሁ የባህር በራችንን አሽቀንጥራችሁ ጥላችሁ ለሰማይ ለምድሩ የከበዱ ባለስልጣናትን እንዲህ እያሉ ይናገሩ የነበሩ፣ በብሔራዊ ቴሌቪዥን ጣቢያ እልፍ ሰው ያደመጣቸው ይናገሩ የነበሩ ያልከሰሩ ፖለቲከኛ እንዲህ ነበሩ አቶ ልደቱ አያሌው። አሁን እኚህ የከሰርኩ ፖለቲከኛ ነኝ የሚሉት ሰው አሜሪካ ምድር ላይ ተቀምጠው ሰላማዊ ትግልን ከርቀት ለመምራት የሚጥሩ የ45 ቀን እቅድ ነድፈው መንግስትን ስለመገልበጥ የሚያሴሩ፣ ኢትዮጵያ አሰብን ካገኘች የፖለቲካ ጫማዬን ሰቅላለሁ የሚሉ በራሳቸው አጠራር የከሰሩ ፖለቲከኛ ሆነዋል። አሜሪካ ይሏት ልዕለ ኃያል ሀገር ሁሉን በትከሻዋ ተሸክማ የማታሰማን ጉድ የለም። ይኸው ከሰሞኑ በውስጧ ያሉ ኢትዮጵያውያን የራሳቸውን ቋንቋ የሚናገር መሪ 4 ኪሎ ላይ ሲቀመጥ ንግግሩን መስማት አንፈልግም የሚል ፖለቲካዊ ኑዛዜ ያሰሙን ይዘዋል። በእርግጥ አቶ ልደቱ አያሌው ሀገር ቤት እያሉ ተደራራቢ የህግ ጥሰት የሚፈጸምባቸው የነበሩ፣ ፍርድ ቤትና ፖሊስ የሚጣሉባቸው ተጽዕኖ ፈጣሪ ነበሩ። ለነገሩ የኢትዮጵያን የፍትህ ስርዓት እንኳን ሌላው ጠቅላይ ሚኒስትሩም ቢሆኑ የሚክዱት አይደለም። በገዛ አንደበታቸው እንዲህ ብለዋልና ፈልጋል ገና ነው እኛ ስለ ፍትህ ልናወራ ውርቱፋር በብዙ ፋክት በብዙ ማስረጃ ልከራከራችሁ ይችላሉ። ስለ ፍትህ ልናወራ አንችልም። ለምሳሌ የትግራይ ተወላጆች ተብለው እዚህ በተለያየ ጉዳይ የሚጠረጠሩ በጥቆማ የሚታሰሩ ሰዎች 70 80 75 ዓመት ሱካር ፕሬሸር ያለበት ሰው ወስዶ እዛ ማጎር ለኢትዮጵያ ከመቆርቆርና ኢትዮጵያ ላይ ችግር እንዳይመጣ ከመፈለግ አይደለም፣ ሌብነት ነው። ሀብታም ሀንት እያደረጉ ማለት ነው። ይሄ አይጠቅምም ለኛ። እንደዚህ አይነት አሰራር ጥቅም የለውም። ራሴ ተበድያለሁ እያለ ያላዘነ የሚውል ህዝብ በጣም በተጋነነ መንገድ በደል የሚፈጽም ከሆነ ቪሸስ ሰርክል ነው። አንወጣም ከዚህ ጉዳይ ውስጥ አለ። ይሄ ፍትህ ስርዓት ውስጥ በርካታ ሰዎች ካላግባብ ይታሰራሉ። አይጠቅምም። ይሄንን ነገር አንዳንዴ ፖሊሱ ያደርገዋል፣ አንዳንዴ አቃቢ ህግ ያደርገዋል፣ አንዳንዴ ፍርድ ቤት ያደርገዋል። ዘሆል ፍትህ ስርዓቱ ግን እንትን ነው። ወይ ብር ይቀበላል፣ ወይ ደም ያታለዋል፣ ወይ እምነት ያታለዋል። ምንም ከፍትህ ጋር የተጋባል። በእርግጥም ጠቅላይ ሚኒስትሩ እንዳሉት ነው። የኢትዮጵያ የፍትህ ስርዓት ስልተምቱ የተበላ ዕቁብ አይነት ነው። አንድ ተጠርጣሪ ጠበቃ ቀጥሮ መረጃዎች አደራጅቶ ምን ቢከራከር ወገንተኝነት በሚባል ዮርዳኖስ የተጠመቁ ደም ከውሃው ፍሮባቸው የተጨነቁ ዘር ከልጓም ይስባል ብለው የተረቱ ዳኞች ፊት ሲቆም ጥረቱ ሁሉ እሳት ላይ እንዳስቀመጡት ቅቤ ብን ብሎ ይጠፋል። ከጥሬ መሃል ብስል ከንክርዳድም ክምር እፍኝ ታህል ስንዴ እንዳይታጣ
ምስክር የሆኑ ዘንድ አልፎ አልፎ ብቅ የሚሉ ለህሊናቸው ያደሩ ዳኞች በፍትህ ስርዓታችን ውስጥ አሉ። እድል ቀንቶት በእነዚህ ዳኞች ፊት ለፊት የተሰየመ ተጠርጣሪ ደግሞ ዋስትና ተከብሮለት አሊያም ከደሙ ንጹህ ነህ ተብሎ ቢሸኝ እንኳን ቆመጥ የጨበጡ መሳሪያ የታጠቁ ፖሊሶች ከፍርድ ቤት በር ላይ አፋፍሰው ዳግመኛ ከወህኒ ይዶሉታል። ህግ ተርጓሚውና አስፈጻሚው ተናበው የማይሰሩበት የፍትህ ስርዓታችን በእርግጥም ጠቅላይ ሚኒስትሩ እንዳሉት ከብዙ ሀገሮች አንጻር ሲታይ ከኋላ የቀረ ጭራ ነው። የዚህ የተበላሸ ፍትህ ማሳያ ከሆኑ ግለሰቦች መካከል አንዱ ፖለቲከኛው አቶ ልደቱ አያሌው ናቸው። አቶ ልደቱ አያሌው ፖለቲካ ውስጥ መሳተፍ በጀመሩባቸው ያለፉት 3 አስርተ ዓመታት ጊዜ ውስጥ ለበርካታ ጊዜያት የእስር ቤትን ደጅ ረግጠዋል። ታዲያ ለመጨረሻ ጊዜ ከሀገር ከመውጣታቸው በፊት በታሰሩባቸው ሰሞኖች እንዳስተዋልነውና ራሳቸውም ሲናገሩ እንደነበረው ቅን ዳኞች፣ ትጉህ ፖሊሶች ያስተናግዷቸው ነበረ። ነገር ግን የፍርድ ቤቱን ስርዓት ለማክበር እንጥፍጣፊ ፍላጎት በሌላቸው አካላት አማካኝነት ፍርድ እየተሻረ ውሳኔ እየተቀለበሰ ለበርካታ ጊዜያት እርሳቸው እንደሚሉት በህመም ውስጥ ሆነው በስራ አሳልፈዋል። አቶ ልደቱ ለሕክምና መሄዴ ነው ብለው ባህር ማዶ ተሻግረው አሜሪካ ከከተሙም ሰነባብተዋል። ታዲያ እዚያም ሆነው ስለ ፖለቲካችን ሐሳብ ከመስጠትና ከመጻፍ ያልተቆጠቡት አቶ ልደቱ አያሌው ከሰሞኑ የጀመሩት ጨዋታ ግን ምነው በዚህ ደረጃ የሚያስብል ሆኗል። በመግቢያችን ላይ ባሰማናችሁ ድምጽ እንደተከታተላችሁት አቶ ልደቱ ማለት ስለ ቀይ ባህር ሽንጣቸውን ገትረው የሚከራከሩ ስለ አሰብ አውርተው የማይጠግቡ ነበሩ። ይህንን በራሳቸው አንደበት ሲነገር የነበረ አሰባዊ ትርክት ዶክተር አብይ አጀንዳ ሲያደርጉት ግን ውጣው የነበረው የባህር በር አቃራቸው። ከብልጽግና መንደር የተነሳ አጀንዳ ሁሉ ውጉዝ ከመአሪዮስ እርኩስ ከመዲያብሎስ መባል አለበት እያሉ ይመስል የአሰብን ጉዳይ መዋጡ ተናነቃቸው። ከቅርብ ጊዜ ወዲህ እኚህ የረጅም ጊዜ የፖለቲካ ልምድ ያላቸው ሰው የቆየ አቋማቸውን ያለ ይሉንታ ሲነዱት ማየት እየተለመደ መጥቷል። አቶ ልደቱን የምናውቃቸው ሰላማዊ ትግል አገር ቤት ተገብቶ እንጂ ከውጭ ሆኖ አይመራም በሚል ንግግራቸው ነበረ። ሰላማዊ ትግልን ውጭ ሆኖ መደገፍ ይቻላል፣ ውጭ ሆኖ መምራት ግን ከባድ ነው ሲሉን የነበሩት ሰላማዊ ትግል ከህዝቡ በፊት የትግሉ መሪ የሚሞትበት የሚታሰርበት ነው ብለው ይሰብኩን የነበሩት ሰው ናቸው። አሁን አሜሪካ ተቀምጠው ሰላማዊ ትግልን እመራለሁ ብለው የተነሱት ይኸው በራሳቸው አንደበት ስለ ሰላማዊ ትግል ሲናገሩ የሰማናቸው እነሱ የሰላማዊ ትግል ማይማን እላቸዋለሁ። ስማ፣ የሰላማዊ ትግል መሪዎች የመጀመሪያው ገፈት ቀማሽ እነሱ ናቸው። ሰላማዊ ትግል ስትመራ መጀመሪያ የምትታሰረው፣ ከስራ የምትባረረው፣ መገደልም ካለ የምትገደለው የፖለቲካ መሪው ነህ። ፊት ላይ ሆነህ ነው የምትመራው፣ ከኋላ ሆነህ አይደለም። ምሽግ ይዘህ አይደለም፣ ነፃ መሬት ይዘህ አይደለም። ፈሪ መባል ካለበት እንደውም ጦርነትን የሚመራ መሪ ነው። ምሽግ ሰርቶ ነፃ መሬት መስርቶ ከኋላ ሆኖ ነው በብዙ ማይል ርቀት ጦርነትን የሚመራው ጀነራሉ አይደለም። ትልቁን መስዋዕትነት የሚከፍለው ከፊት የተሰለፈው ኃይል ጭፍራው እና ይሄ የሰላማዊ ትግል ማይማን ናቸው። እንደዚህ በዓለም ላይ ትልልቅ መስዋዕትነት የከፈሉ የሰላማዊ ትግል መሪዎች ሰላማዊ ትግል መጀመሪያ የሚበላው መሪዎቹም ስለሆነ ራኬላ ሐዋሳ ያለችውን ታስታውሳለህ? መጽሐፉ ላይ አይደለም ጥያቄ ቀርቦላት ነበር ከካኦፒ እናንተ 1000 ሰው ሞቶ ለውጤት እንበቃለን የምትሉት በሰዎች አስከሬን ተረማምዳችሁ ስልጣን ልትይዙ ነው ወይ ይላታል። ኖ እኛማ ከሚሞቱት 1000 ሰዎች ግንባር ቀደሞቹ ነን፣ ሟቾቹ ነን። ከኋላ ሆነን አይደለም እናዋቀው። ስለዚህ ይሄ አባባል ለኛ አይሰራም ነው ያለችው። በተግባርም የታየው ምንድነው? ራኬላ ሆሳ በአመለካከቷ ምክንያት መጀመሪያ ከተገደሉት ሰዎች ውስጥ አንዷ ነው። የጦር መሪዎቹ ግን ጎረቤት ሀገር ተቀምጠው ነው ያዋጉ የነበረው። ምንም አልሆነም። የጃይካ ስምምነት ላይ አትሊስት የመደራደር እድል አግኝቷል። እና የትኛው ነው መስዋዕትነት የሚጠይቀው? የትኛው ነው ድፍረት ወኔ የሚጠይቀው? ሰላማዊ ትግል ነው። ታዲያ አቶ ልደቱ አሁን የያዙትን ትግል ከአትላንቲክ ማዶ ሆነው ለመምራት ሲነሱ አንድ ነገር ቢከሰት ራሳቸው እንዳሉት ከህዝቡ በፊት ሊሞቱ አሊያም ሊታሰሩ ይችሉ ይሆን? ሀገረ ካኦፒ ብለው ባወጡት መጽሐፍ ላይ የ45 ቀን ኦፕሬሽን ነድፈው መንግስትን ስለመገልበጥ ብዙ የተናገሩት አቶ ልደቱ በዚህ ሳቢያ የሚመጣውን አደጋ አሜሪካ ሆነው እንዴት ይሆን ከህዝቡ ቀድሞ የሚጋፈጡት? ይህ ጥያቄ ሲነሳባቸው መንግስት ወደ ሀገር ቤት እንድገባ አልፈቀደልኝም እንጂ
እኔ ገብቼ መታገል እፈልግ ነበር ማለታቸው ሳይታለም የተፈታ ነው። ለዚህ ምላሻቸው ለምን በሱዳን በኩል አይመጡም ብሎ ተጨማሪ ጥያቄ የሚያነሳው ስዩም ተሾመ ነው። ሀገር ከኦፒ what the hell is that? ምንድነው እሱ? የልደቱ መጽሐፍ ነው። አዲስ አበባ አገዛዙ አሁን ስልጣን ላይ ያለው የአብይ መንግስት ማን ነው? እሱ አገዛዙ ሬጂም የምትለው ማለት ነው። እሺ ሬጂሙ ሲወድቅ አንደኛ እንዴት እንደሚወድቅ ከወድቅ በኋላ እንዴት መንግስት እንደሚያቋቁሙ ከዛ እንደ ልደቱ የሚያወሩበት የልደቱ እቅድ አይ ልደቱ እኔ ምለው ልደቱ ሀገረ ካኦፒ አለ። ካኦፒ የምትለዋን ቃል ፈልግልኝ ትርጉሙ ታቆልግራል። ካልሆነ ኦፒዶ ሆናለሁ ይሁን ካልበላው ኦፒዶ ይጥፋ ማለት ሊሆን ይችላል። እንግዲህ ምን አደርጋታለሁ? ኦፒ ብሎ መቼም ልደቱ ኦፒ ብሎ ያስገባው መቼ በጤናው ይመስል እሺ ምንድነው ከኦፒ ይሏል። በቃ ትርጉም የለውም። አቤት ማውራት ይችላል። ልቦለድ ጠቀስ አይደል ነው? ልቦለድ ነው። ታሪክ ጠቀስ አይደል? መድኃኒዓለም አይነት ጥቀሰው ምን ይላል? ከኦፒ መጽሐፍ ጽፍ ያለው እና ፒው ከዛ መሳይን ተናጋቀርባ በቃ በዋትሳፕ ትደውሉልኝና ልክ ብር ውስጥ ስታስገቡ እየፈረም ልክላቸዋለሁ። ፍቀላ ማለት ነው። ደብረ ዘይት ሰራው ቢተሮሳችሁበት መንግስት ወረሰ ብር አድርገው እኔ ምን አውቃለሁ። እሺ ለማንኛውም መጽሐፉን እዚህ መጥቶ ለምን ኢትዮጵያ አይሸጥም? ልደቱ ማለት አይመጣም። እመጣለሁ፣ በደብረ ዘይት እገባለሁ፣ በአውሮፕላን ማረፊያ ተከልክያ ባብቱላን ስናፈል ነበር። አንተ ልብ ካለ ና በአዲስ አበባ ስንመጣ የኛ አቀባበል አደርግልሃለሁ አልሰማንም። ከዛስ በሆነ ኤርፖርት ተከለከልኩ አለ። እሺ ይሁንልህ በል በሱዳንና ልብ እንዳለው አልኩ። እሱንም አስመልክቶ ቱልቱላ ሲነፋ ነበር። ግን ችግሩ ምንድን ነው? ያው ልደቱ ነው፣ ደግነቱ እሱ ነው። እዚህ ላይ ቀርቦ ምንድን ነው የሚያወራው? ብዙ ነገር ነው የሚያወራው። ምን የተመቸ መሰለህ? በ45 ቀናት አገዛዙን ክርስቲያና ሱዳን ይላል እና ዝርዝር ነው በልብ ወለድ ርዕሱ ሀገረ ካኦፒ ምን ማለት ነው? ባስቡ ቃል አጣው ለሱ ለነገሩ ተንኮል አስቦ ይሰኛል። ይሄን አድርጎ ያቀረበው ካኦፒ ላይ ታዲያ ምን ይላል መሰለህ? አገዛዙን በ45 ቀን እናስወግዳለን። በጣም አሪፍ ነው። ታስወግዳለህ ወላሂ በለኝ እስኪ። ለዚህ የስዩም ተሾመ መስቀለኛ ጥያቄ ስዩም የብልጽግና አፍ ነው ከሚል የመልስ ምት የተሻገረ ምላሽ እስካሁን ድረስ አልሰማንም። አቶ ልደቱ አያሌው ከቅርብ ጊዜ ወዲህ የቀደመ አቋማቸውን አሽቀንጥረው መጣል የጀመሩባቸውን ጉዳዮች ማንሳት ጀምረናልና ሰሞነኛውን የባህር በር ነገር ደግሞ እናምጣ። ኢትዮጵያ ህዝቤ ከአቅም በላይ እየጨመረ ነው፣ በዚህ ሁኔታ ደግሞ ያለ ባህር በር መቀመጥ አልችልም ብላ ነገሩን ሰሞነኛ ጉዳይዋ አድርገዋለች። ይህ ከማናችንም ያልተሰወረ የአደባባይ ሐቅ ነው። ኢትዮጵያውያን የባህር በር የሚለውን ቃል ስንሰማ ደግሞ ቶሎ ወደ አእምሯችን የሚመጣው ስፍራ አሰብ ነው። አሰብ በኢትዮጵያ ድንበር ዙሪያ ካሉ ወደቦች በሙሉ እጅግ ቅርቡ ስፍራ መሆኑና ከዚህ በፊት የኢትዮጵያ አካል ሆኖ ማወቁ ይመስላል ትልቅ ትኩረት እንዲሰጠው ያደረገው። ታዲያ እነ ዶክተር አብይ አህመድ ይህንን የባህር በር ጥያቄና የአሰብን ማስመለስ አጀንዳ ወደፊት ሲያመጡት ነገሩን በደስታ የተቀበሉትም የለም ይሄ ነገር አዋጣንም ያሉትም በርካቶች ነበሩ። ከነዚህ ተቃዋሚዎች መካከል ደግሞ የአንበሳውን ድርሻ የሚወስዱት ሰው በፖለቲካ ዘመናቸው ተወራርደው ቁማር የተጫወቱት አቶ ልደቱ አያሌው ናቸው። አቶ ልደቱ በማህበረሰባዊ ሳይንስ እርግጠኛ መሆን አይቻልም፣ እኔ ግን እርግጠኛ ነኝ ኢትዮጵያ በዚህ አካሄዷ የባህር በር አታገኝም እያሉ ነው። አገር ቤት በአንድነት ኃይሉ፣ በኢትዮጵያኒስት ኃይሉ፣ በአማራው ማህበረሰብ ከፍተኛ የሆነ የተቀባይነት ችግር ገጥሞታል። ጠቅላይ ሚኒስትሩ ገጥሟቸዋል። የዛሬ 3-4 ዓመት የነበራቸው ተቀባይነት አሁን በኖ ጠፍቷል። አይንህን ላፈር ተብለዋል። ስለዚህ የዚህን ህብረተሰብ ድጋፍ መልሼ እንዴት ነው የማገኘው ብለው ያስባሉ። በተለይ ምርጫ እየመጣ ነው፣ ወደፊት የሀገር ውስጥ ጦርነት እየተባባሰ ነው። ስለዚህ የዚህን ህዝብ ድጋፍ ላገኝ የምችለው ይሄ ህዝብ ለባህር በር ጥያቄ ቀናይ ነው። ይህን ጥያቄ በመድረክ ባቀነቅን ትኩረት ይሰጠኛል፣ ተቀባይነት አገኛለሁ፣ ይደግፈኛል ብለው ነው ይህን እያራመዱ ያሉት። ይህን ደግሞ ዛሬ አይደለም ሞገስ የምናገረው፣ ከ3 ዓመት በፊት ተናግሬያለሁ። ከኪሳቸው ካስቀመጧቸው የድጋፍ ማሰባሰቢያ ካርዶች ውስጥ አንዱ የቀይ ባህር ጉዳይ ነው። ስለ ልቦናቸው ከገባይ በኋላ ማለት ነው።
ምን እንደሚናገሩ ብቻ ሳይሆን እንዴት እንደሚያስቡ ከተረዳኋቸው በኋላ የተለያዩ ካርዶች ኪሳቸው ውስጥ አሉ። 2 ካርድ ይቀራቸዋል። አንዱ የቀይ ባህር ጉዳይ ነው። ሁለተኛው ህገ መንግስትን የመለወጥ ወይም የማሻሻል ጉዳይ ነው። እነዚህን ካርዶች ወደፊት ይመዛሉ ብዬ ነበር። ይሄው መዘዙ። የተለየ ነገር አይደለም እንጂ የባህር በር የሚፈልግ ሰው በዚህ መንገድ አንድ ነገር በድፍረት ልናገር፣ ለምንድን ነው ይሄ መንገድ ባህር በር ጥያቄያችንን አያስመልስም አያስገኝም የሚለው? አያስገኝም። ከዓለም ተቃራኒ ሆነህ የዓለምን ህግ ጥሰህ ሉዓላዊ ሀገር ወረህ ለኢትዮጵያ ህዝብ የባህር በር በዘላቂነት ልታመጣለት አትችልም። አንጻራዊ ጉልበት ኖሮህ የጉልበት ብልጫ ኖሮህ ለሳምንታት አሰብን ሄደህ ልትቆጣጠር ትችላለህ። ለኢትዮጵያ ህዝብ የሚጠቀምበት የባህር በር ግን አታመጣለህ። የባሰ ቀጣይ የሆነ ጦርነት ታመጣለህ። ያ ጦርነት ደግሞ የሀገሩንም የትውልዱንም ህልውና የሚፈታተን ነው የሚሆነው። በዓለም አቀፍ ደረጃ ትወገዛለህ። ኢኮኖሚ ይንኮታኮታል። የመንግስትም ህልውና አይኖርም። የሚያሳዝነው የሀገሩና የህዝቡም ህልውና ችግር ውስጥ ይገባል። እንኳንስ የባህር በር ሊያስገኝልንም አያስገኝልንም። አንድ ነገር በዚህ አጋጣሚ በድፍረት ልናገር፣ በህዝብ ፊት የባህር በር ጥያቄ በእኔ ደረጃ ኢትዮጵያ ውስጥ ያነሳው ሰው የለም፣ የጻፈበት የተናገረበት የለም። ቅድም ንግግሩን አቅርበዋል። ከ20 ዓመት በፊት ነው እሱን የተናገርኩት። በእርግጠኝነት ግን አንድ ነገር ልናገር፣ በሶሻል ሳይንስ እርግጠኛ መሆን አይቻልም። በአንዳንድ ጉዳዮች ላይ ግን እርግጠኛ ነኝ። ኢትዮጵያ አሁን በጀመረችው መንገድ እንኳን አሁን ወደፊትም ወደብ ለማግኘት እንዳንችል እንሆናለን የሚል መከራከሪያ የሚያቀርቡት አቶ ልደቱ አያሌው መቼም እርሳቸው እንዳሉት በሁሉም ነገር እርግጠኛ መሆን አይቻልምና ግምታቸው ተሳስቶ ትንበያቸው ከሽፎ ኢትዮጵያ በዶክተር አብይ አመራር ሰጪነት አሰብን ብታስመልስ መውጫ መግቢያ በሯን ብትቆጣጠር ምን ያደርጋሉ? በምንም ተአምር አሁን በተያዘው መንገድ የባህር በር የማግኘት እድላችንን የበለጠ ውስብስብና ሩቅ እናደርገዋለን እንጂ አይሳካም። 4 ነጥብ። ከተሳካ ጨክኜ ነገርኩ። እድሜ ልኬን በኢትዮጵያ ፖለቲካ ነው የኖርኩት። ብዙ ነገር ኢንቨስት አድርጌያለሁ። ከተሳካ እኔ ፖለቲካ አላውቅም ማለት ነው። እኔ የፖለቲካ ማይም ነኝ ማለት ነው። በማግስቱ የፖለቲካ ጫማዬን እሰቅላለሁ። ለዚህ አቶ ልደቱ አያሌው የፖለቲካ ጫማዬን እሰቅላለሁ ፉከራ ከተሰጡ መልሶች መካከል የአቶ ታዬ ቦጋለን ምላሽ እናስደምጣችኋለን። ከዛ በፊት ግን እኛ አንድ ጥያቄ እናንሳ። ከዚህ በፊት የከሰርኩ ፖለቲከኛ ነኝ ብለው የነበሩት አቶ ልደቱ አያሌው አሁን የፖለቲካ ጫማዬን እሰቅላለሁ፣ ኢትዮጵያ ወደብ ካገኘች ፖለቲካ አቆማለሁ ሲሉ የከሰረ ፖለቲከኛ ፖለቲካ ቢያቆም ምን ለውጥ ያመጣ ይሆን? አቶ ታዬ ቦጋለ ለልደቱ አያሌው ወደ ሰጡት ምላሽ እንለፍ። የማነሳው ርዕስ ልደቱ አያሌው የኢትዮጵያን የባህር በር አጠቃቀም አስመልክቶ የሰጠው አስተያየት አለ እና ይህን አስተያየት በወፍ በረር ተመልክቼዋለሁ። ከአስተያየቱ በጣም የመጀመሪያው ያለው ነገር ምንድነው? ኢትዮጵያ የባህር በር ይዛም በሰላም የምትጠቀም ከሆነ ሌሎችን ነጥቦች አነሳቸዋለሁ። እኔ ፖለቲካ አላውቅም ማለት ነው፣ ፖለቲካ ተዋለው የሚል ነገር አነሳ። እዚህ ጋር 2 ነጥቦች አየሁኝ። አንደኛው ፖለቲካ አላውቅም ማለት ነው የሚለውና ፖለቲካ ተዋለው ማለት ነው። ፖለቲካ አላውቅም ያለውን 100% እቀበላለሁ። ፖለቲካ ፈጽሞ ልደቱ አያሌው እንደማያውቅ የፖለቲካን ትርጉም እንደማይረዳ ፖለቲካ ምን ማለት እንደሆነ ከወሬ ያለፈ ነገር እንዳለው ፖለቲካን መገንዘብ የማይችል መሆኑ ላይ ትልቁ እኔ የባህር በር ኢትዮጵያ መጠቀም ከቻለች ፖለቲካ ተዋለው ማለት በራሱ ፖለቲካ ለማወቅ ነው። ምክንያቱም አንድ ሰው ፖለቲካ ውስጥ ገብቶ ሲሳተፍ አንድ ነገር ስለሆነ ወይም ስላልሆነ ሳይሆን የሚታገልለት ዓላማ አለ። ግልጽ ያለ ጥርት ያለ ዓላማ አለ። አንድ ሰው ፖለቲካ ውስጥ ሲገባ ፖለቲካው ከሁኔታዎች ጋር አንድ ኢንሲደንት አንድ የሆነ ነገር ስለተፈጠረ ፖለቲካ የማተው የልህ ጉዳይ ሳይሆን ፖለቲካ ለህዝብ የምችለውን አስተዋጽኦ አበረክታለሁ ብለህ የምትገባበት ለሰብአዊ መብቶች ሊሆን ይችላል፣ ለዲሞክራሲያዊ መብቶች፣ ለኢኮኖሚያዊ እድገት፣ ለፖለቲካ እድገት፣ በተለያየ መንገድ ለሀገር የምትታገለው እንጂ ኢትዮጵያ የባህር በር ካገኘች የምቀኛ አይነት አስተሳሰብ የኢትዮጵያ የባህር በር አግኝታ መጠቀም ከቻለች እኔ ፖለቲካ አቆማለሁ ይባላል ሲጀመር።